ሰላም እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮአችን እንዴት አድርጋችሁ የስምንተኛ ክፍል የሚኒስትሪ ውጤት ማየት እንደምትችሉ አሳያችኋለሁ ማለት ነው። ስለዚህም እንግዲህ በዛሬው ቪዲዮአችን አዲስ አበባና አዲስ አበባ ዙሪያ ያላችሁ የአዲስ አበባ እንዴት አድርጋችሁ ግሬድ 8 ሚኒስትሪ ሪዛልት ማየት እንደምትችሉ እያንዳንዱን ስቴፕ ማሳያችሁ ይሆናል ማለት ነው። ሪዛልት ኮምፕሌን ካለም እዛ ላይ እንዴት ነው ቅሬታ ማቅረብ የምትችሉት፣ ከዛ ውጭ ደግሞ እያንዳንዱን ያሉትን ስታተሶች ሙሉ ለሙሉ ቼክ እናደርጋለን ማለት ነው። ስለዚህ አሁን ቀጥታ ወደዛ እንሄዳለን ማለት ነው። መጀመሪያ ዌብሳይቱን ለማግኘት እያንዳንዱን ስቴፕ ምንም ሚስ ሳታደርጉ ወደ እያንዳንዱ ነገር ተከተሉ ማለት ነው። ስለዚህ አሁን ቀጥታ የአዲስ አበባ ስለሆነ የምፈልገው አሁን ኤኤ ዶት ሚኒስትሪ ብለን እንጽፋለን። ልክ እንደዚህ መጣላችኋል። ኤኤ ዶት ሚኒስትሪ ዳት ኢቲ ግሬድ 8 ምትላለች ነው። እሷን ክሊክ ስናደርጋት ቀጥታ እንደምን ያደርጋው እዚህ ጋር እንደምትመለከቱት በስራ ክሮስ ቼክ አድርጉ። እዚህ ጋር https ከዛ ስላሽ ኤኤ ሚኒስትሪ ይላል ማለት ነው። ስለዚህ እሱ ማለት የአዲስ አበባ ነው ማለት ነው። እሱን ክሊክ እናደርጋለን። እንደምትመለከቱት አሁንም ከገባችሁ በኋላ አዲስ አበባ ኤዱኬሽን ምትላለች ማለት ነው። ስለዚህ አሁን ቀጥታ እሱ ላይ እንገባለን። አፍተር ዜን እንደምትመለከቱት እዚህ ጋር ሆም አለ፣ ቼክ ሪዛልት፣ ኮምፕሌን እና ቶፕ ስኮርስ አለ ማለት ነው። ስለዚህ አሁን ቀጥታ ምንድነው የምናደርገው እኛ አሁን ሁለት ነገሮች ነው አሁን ሙሉ ለሙሉ እያንዳንዱን ነገር የምናየው ማለት ነው። ምክንያቱም አንደኛው እንዴት አድርጋችሁ ሪዛልታችሁን ቼክ ማድረግ ትችላላችሁ። ከዛ ውጭ ደግሞ ቅሬታ ካለ እንዴት አድርጋችሁ ኮምፕሌን ማድረግ እንደምትችሉ ወይም ደግሞ ቅሬታ ማቅረብ እንደምትችሉ ያለውን ነገር እያንዳንዱን አሳያችኋለሁ ማለት ነው። ስለዚህ አሁን ቀጥታ ውጤታችሁን ክሮስ ቼክ ለማድረግ ምን ማድረግ አለባችሁ? መጀመሪያ አንደኛው እዚህ ጋር ኢምፖርታንት የምትለው ዋጋ 2018 መሆኑን ማለትም ሪዛልት ላይቭ የመቼ እንደሆነ ኤግዛክት ክሮስ ቼክ ማድረግ አለባችሁ ማለት ነው። ስለዚህ አሁን 2018 ማለት ነው። ስለዚህ አሁን እሱን ኤግዛክት ትክክል ነው። ይሄንን ክሮስ ቼክ ማድረግ አለባችሁ። አፍተር ዜን ደግሞ እንደምትመለከቱት እዚህ ጋር አሁን ሁለት አማራጮች ናቸው። አንደኛው ቀጥታ እዚህ ዌብሳይቱ ላይ ማየት የምትችሉበት፣ ሁለተኛ ነገር ደግሞ ጌት ሪዛልት ኦን ቴሌግራም፣ በቴሌግራም ላይ ደግሞ ማየት የምትችሉበት ነው ማለት ነው ያለው አማራጭ። ስለዚህ አሁን እኛ የምናየው ምን ላይ ነው? እዚህ ሲስተም ላይ ስለሆነ አሁን ቀጥታ ቼክ ማይ ሪዛልት የምትለዋን ክሊክ እናረጋታለን ማለት ነው። እዚህ ጋር ክሊክ በምናደርጋት ሰዓት ላይ እንደምትመለከቱት እንግዲህ እዚህ ጋር አሁን በስርዓት በደንብ መከተል አለባችሁ ማለት ነው እያንዳንዱ ስቴፕ። ስለዚህ አሁን እዚህ ጋር የምታስገቡት ኢንተር ሬጂስትሬሽን ነምበር ይላል ማለት ነው። ሬጂስትሬሽን ነምበራችሁ ልክ ስትፈተኑ ሬጂስትሬሽን ፔፐራችሁ ላይ ወይም ደግሞ ወረቀታችሁ ላይ የነበረችውን እሷን ቁጥር እዚህ ጋር ታስገባላችሁ ማለት ነው። እዚህ ቁጥሯን ታስገባላችሁ። ለምሳሌ 058954 ዝም ብዬ አስገባሁኝ። ከዛ በኋላ ደግሞ እዚህ ጋር እንደምትመለከቱት ፈርስት ኔም ይላል ማለት ነው። ፈርስት ኔም ስታስገቡ የራሳችሁን በትክክል ኤግዛክት ያንን ታስገባላችሁ ማለት ነው። የእናንተን ቁጥር ስማችሁን ታስገባላችሁ። በዚህ ሬጂስትሬሽን የተመዘገቡን ትክክለኛ ስም